እስካሁን ካነበብኳቸው ሰልፍ ዴቨሎፕመንት መጽሐፍቶች መካከል ፕራክቲካል ሆነው ካገኘኋቸው ውስጥ አንዱ ይሄ ሊሚትለስ የተሰኘው የጂም ኩዊክ መጽሐፍ ነው። ዛሬ ከስንት ጊዜ በኋላ ሪቪው የምናደርገው መጽሐፍ ይሄ ነው የሚሆነው ማለት ነው። በእርግጠኝነት ነው የምላችሁ ካላነበባችሁት በዚህ ቪዲዮ ከምነግራችሁ ፖይንቶች ተነስታችሁ ብቻ የእውነት የሆነ ለውጥ ማምጣት ትችላላችሁ ፎር ሪል። በመጨረሻም ደግሞ እኔ ወደ ራሴ ህይወት አምጥቼ የተጠቀምኩባቸው ነገሮችም ነግራችኋለሁ። ትምህርት የሚባለው ነገር ከልጅነታችን ጀምሮ ለሁሉም ሰው ከባድ ነበረ። ስፔሻሊ ትምህርት ቤት ስንሄድ የሆኑ ትላልቅ አስተማሪዎች ይኖራሉ። በሰልፍ ጠዋት እንሰለፋለን፣ እንቆጠራለን። ከዛ የሆነ ክላስሩም እንገባለን። አንድ ወንበር ላይ የሆኑ ሰዎች ከዛ ጸጥ ብለን እንድንቀመጥ፣ ጥያቄ እንዳንጠይቅ፣ ወደ ጎን እንዳናወራ ምናምን ኦልሞስት ላይክ እንደ ፕሪዝን ነበር አይደል አብዛኞቻችን። እዚህ ላይ ደግሞ በጓደኛም ቡሊ መደረግ፣ ከሌሎች ተማሪዎች ደግሞ ለየት ያለ በጊዜው ተወዳጅ ያልሆነ ነገር ደግሞ ሲገኝብን የባሰ ከባድ ጊዜ ይሆናልና በእርግጠኝነት በልጅነታችሁ እንደዚህ አይነት ነገር የነበረባችሁ ሰዎች ምን እያወራሁ እንደሆነ ይገባችኋልና ጂም ኩዊክ የዚህ መጽሐፍ ደራሲ በልጅነቱ የብሬን ዳሜጅ ነበረበትና ትምህርት ላይ በጣም ስለው ነበር። ነገሮች በጣም በመከራ ነበር የሚገቡትና እንደውም አንድ አስተማሪ ሁላ ይሄ ልጅ ብሮከን ሆኗል እስኪለው ድረስ በጓደኞቹም በአስተማሪዎቹም ቡሊ ይደረግ ነበር። የሆነ ኢንፎርሜሽን ለመውሰድ በጣም ደጋግሞ ያነብ ነበር። ቱማች ፈርት ያሳድር ነበርና በኋላ ላይ ግን እሱ ነገር እየጠቀመው እንዳልሆነ ሲገባው አንዳንድ ስትራቴጂዎችን መጠቀም አለብኝ አለ። ብዙ የብሬን ሃኮችን ያጠናን ስትራቴጂዎችን ኢምፕሊመንት ማድረግ ጀመረ። እንግዲህ የዛኔ ዳሜጅ ድኗል የተባለው ልጅ ነው አሁን ጂኒየስ ብሎ ስለ አእምሮ አሰራር ማስተማር የቻለው ማለት ነው። ይሄ መጽሐፍ ልክ እንደ ጋይድ ነው። በህይወታችን እናደርገዋለን ብለን ላሰብነው ነገር በሙሉ ከማይንድሴት ጀምሮ እስከ መጨረሻው ስትራቴጂዎች ድረስ እንደ ፉል ጋይድ የሚሰጥ ነውና ይመስለኛል ሁላችሁም ትወዱታላችሁ። ሰው እንጀምር። ርዕሱ ሊሚትለስ ነው እንደምታዩትና ማንኛውም ሰው ሊሚትለስ ለመሆን 3 ነገሮች ናቸው መስተካከል ያለባቸው ይላል ጂም ኩዊክ። አንደኛ ማይንድሴት ነው፣ ሁለተኛ ሞቲቬሽን፣ ሶስተኛ ሜተድ። እያንዳንዱን መጽሐፍ ላይ የተጠቀሱትን ነገሮች በአጭሩ ልንገራችሁ። የመጀመሪያው ማይንድሴት ነው። በጂም ኩዊክ አገላለጽ ማይንድሴት ማለት ለረጅም ጊዜ አእምሯችን ተቀብሎት የመጣው ነገር ነው። ሁላችንም የምናውቀው ምሳሌ ያለ አይደለ? የዝሆኑ የሆነች ህፃን ዝሆን በገመድ ታስሮ ከድንጋይ ጋር ወር ከዛፍ ጋር መንቀሳቀስ እንዳይችል ይሆናል። ካደገ በኋላ አይደለም ገመዱን ዛፉን ማንቀሳቀስ የሚችለው ዝሆን ግን ስቲል አይሞክርም። ለምን የማይሞክረው? በልጅነቱ ፌል ስላደረገ በቃ ተስፋ ቆርጧል ማለት ነውና አብዛኞቻችን ለራሳችን የምንነግራቸው ኔጌቲቭ ነገሮች ይኖራሉ። እኔ እንደዚህ ነኝ፣ እኔን አልችልም፣ በቃ ሁላ አይሳካልኝም፣ እኔ እንደዛ ነኝ። እነዚህ ነገሮች በሙሉ በፊት ካሳለፍነው ኤክስፒሪየንስ ይዘናቸው የመጣናቸው ናቸው። ስለዚህ ብዙ ጊዜ የሆነ ነገር እንዳናሳካ ወይም ደግሞ የሆነ አይነት ፕሮግረስ እንዳናመጣ የሚያደርጉን ራሳችን ለራሳችን የምንነግራቸው ሀሳቦች ናቸውና በዚህ መጽሐፍ ላይ እንዴት እነሱን ኦቨርካም ማድረግ እንዳለብን ስትራቴጂዎችን ይነግረናል። የመጀመሪያው ነገር የሚሆነው በስነ ስርዓት አይደንቲፋይ ማድረግ ነው። ሊሚቲንግ ቢሊፍ ወይም ደግሞ እኛን ወደኋላ የሚያስቀረን ሀሳባችን ምንድነው? ስለ ራሳችን ያለ መጥፎ አመለካከት። ለምሳሌ